እጅግ አስፈሪ በውጊያ ላይ የድሮኖች እናት የተባሉ በአንድ ጊዜ 100 ድሮን ወይም ደግሞ ሰው አልባ ተዋጊ አውሮፕላኖችን የሚይዝ ከ6000 ኪሎ ግራም የሚመዝን ጥይቶችን መሸከም የሚችል ቻይና የሰራችው በቅርብ ወራት ውስጥ ወደ ሙከራ የሚገባው ድሮን ተሸካሚ ወይም ደግሞ ድሮን ማዘርሺፕ ብሎ የጠሩት ጁቲኤንኤስኤስ ዩኤቪ ወይም ደግሞ ሃይ ስካይ አለበለዚያ ደግሞ 9ኛ ሰማይ ብሎ የጠሩት የሰማይ ላይ የጦር ማዘዣ በአንዴ 100 የሚጠጉ ድሮኖች ወይም ደግሞ ሰው አልባ ተዋጊ አውሮፕላኖችን የማዘዝ አቅም ያለው ሲሆን በተለየ ሁኔታ ዲዛይን የተደረገው የዓለማችን የጦርነት ስትራቴጂ የሚቀይረው የቻይና ይህ የድሮን ተሸካሚ ወይም ደግሞ የድሮኖች እናት የተባለው ጁን 2025 ላይ የመጀመሪያ የሙከራውን ፍላይት ወይም ደግሞ በረራ ያካሂዳል። መሳሪያዎችን ተዋጊ ድሮኖችን መሸከም አንደኛው ስራ ሲሆን እንዲሁ ደግሞ ላውንች ማድረግ፣ ኮንትሮል ማድረግ፣ ኮኦርዲኔት ማድረግ በአጠቃላይ የሰማይ ላይ የጦር ማዘዣ ወይም ደግሞ 100 የሚደርሱ ድሮኖች ወይም ገዳይ የሚባሉ ሰው አልባ አውሮፕላኖች ማዘዣ ተቋም የተባለው ቻይና አሁን የሰራችው እንግዲህ በቅርብ ወራት ውስጥ ወደ ሙከራ ይገባል። እውነት ይህ ድሮን ስኬታማ ይሆናል አይሆንም? ሐሳባችሁን ኮሜንት ላይ ጻፉልኝ። ያው ኢትዮጵያ በቀጣይ መግዛቷም ስለማይቀር ሐሳባችሁን ኮሜንት ላይ ጻፉልኝ።